እሺ በዚህኛው ቪዲዮ ደግሞ የምናየው እንዴት ነው በክሬዲት ወይም ደግሞ በብድር አንድ ደንበኛ መጥቶ ሲገዛን ለዛ ደንበኛ እንዴት ነው በብድር መሸጥ የምንችለው የሚለውን እናያለን። ወይም ደግሞ ክሬዲት እንዴት ነው በክሬዲት መሸጥ የምንችለው የሚለውን ነው የምናየው። ሴልስ ጋ ነው አሁን የምንሄደው። ሴልስ ጋ እንሄድና ፕላስ የምትለው ምልክት በመጫን አዲስ ሴልስ እናስገባለን። ቢዝነስ ዩኒት እና ሎኬሽን የትኛው ከስተመር ነው ብድር የሚወስደው የሚለውን ከሌለ እዚህ ጋር አድ በማድረግ ከስተመሩን ሰሌክት እናደርገዋለን። ካለ ደግሞ ያለውን ከስተመር ሰሌክት እናደርገዋለን። ሌላው የትኛውን ፕሮዳክት ነው ብድር የሚወስደው፣ ለምሳሌ ልክ አድ ሴልስ እንደምናደርገው አይተሙን ወይም ፕሮዳክቱን ሰሌክት እናደርግለታለን። የሚወስደውን መጠን እዚህ ጋር እንጽፍለታለን ወይም ኳንቲቲውን። በመቀጠል ራሱ ካልኩሌት ያደርግልናል አጠቃላይ ቶታል ፕራይሱን። እዚህ ጋር በመምጣት ፉሊ ፔይድ የምትል አይከን በተን አለች ኦፕሽን፣ እሷን ኦፍ በማድረግ ኖት ፉሊ ፔይድ ብሎ ማርክ ያደርግልናል። እጃችን ላይ አሁን የሰጠን ብር ካለ ለምሳሌ 14,000 ብር መክፈል አለበት። ኦልሬዲ 10,000 ብር ከከፈለ የከፈለንን መጠን እንጽፍለታለን። ስለዚህ 4,000 ብር ይቀርበታል ማለት ነው። ካልከፈለ ደግሞ ባዶ እንተዋዋለን ማለት ነው። ስለዚህ ለምሳሌ አሁን 10,000 ብር ከፍሎናል እንበል። 10,000 ብር ስናደርግ የሚቀርበት አንፔይድ ባላንሱ 4,000 ብር ነው። ስለዚህ ይህንን ክፍያ የሚፈጽምበትን ቀን እዚህ ጋር እንሞላለታለን። ለምሳሌ ከስተመራችን በዚህ ወር መጨረሻ ከሆነ ከፍላለሁ ያለው መጨረሻ በዚህ ወር እንሞላለትና የሚከፍልበትን ቀን ክሬት ሴልስ እንለዋለን ማለት ነው። ስለዚህ ይህንን ሴልስ ፓርሻሊ ፔይድ ብሎ ያስቀምጠዋል። አጠቃላይ አማውንቱ 14,000 ብር ነው። ስለዚህ ቀጥታ የምንሄደው ሜኗችን ላይ ክሬዲት የሚለው ሴክሽን ላይ ነው። ክሬዲት የሚለው ሴክሽን ላይ ሄደን አጠቃላይ ቶታል ክሬዲት ስንት እንደሆነ፣ አጠቃላይ ያልተከፈሉ ክሬዲቶች፣ ሪሜኒንግ የሆኑ ክሬዲቶች፣ የሚቀሩ ክሬዲቶች ፔድ የሆኑ ማለት ነው እዚህ ጋር እና እዚህ ጋር የሚቀሩትን አጠቃላይ ደግሞ ያልተከፈሉ ክሬዲቶችን ያሳየናል ማለት ነው በቁጥራቸው። ለምሳሌ እዚህ ጋር አሁን ያስገባነው ክሬዲት አለ። አጠቃላይ ክሬዲት ያለበት 4,000 ብር ነው። ሞር ቪው ሞር የሚለውን በትብተን እዚህ ጋር በመጫን የበለጠ ማየት እንችላለን። ከስተመሩን ያሳየናል፣ ቢዝነስ ዩኒቱን፣ ከየትኛው ብራንች ነው፣ አጠቃላይ ደግሞ ያለበትን ክሬዲት የሚቀርበትን። ስለዚህ 4,000 ያለበት 4,000 ይቀርበታል ማለት ነው። ስለዚህ ፔመንት አድ ሲያደርግ ወይም ደግሞ ይሄ ደንበኛ መጥቶ ብድሩን ሲከፍል ቀጥታ ክሬዲት ጋር እንሄድና እዚህ ጋር ሰርች እናደርገዋለን። ወይም ደግሞ የሚታየን ከሆነ እዚህ ጋር በተን አድ ፔመንት የምትል በተን አለች እዚች ጋር፣ እሷን በመንካት ፔይ ክሬዲት ብሎ የክሬዲት አይዲውን ያሳየናል፣ የከስተመሩን ስም ያሳየናል። እዚህ ጋር ክሬዲት ቶታል ክሬዲት ያመጣልናል። እዚህ ጋር አጠቃላይ የከፈለውን አማውንት እንጽፍለታለን። ፉሊ ከከፈለ ፉል እንለዋለን። ሀፍ ደግሞ ከከፈለ 2,000 ብር ነው የ4,000 ብር። ስለዚህ 2,000 ብር እናስገባለታለን። ለምሳሌ አሁን ፉሊ ከፍሏል ብለን ኮንፊርም ፔመንት በሚልበት ሰዓት የክፍያውን ፔይድ ብሎ ስታተሱን ቀይሮት ፔይድ አማውንቱን 4,000 ብር አድርጎ አጠቃላይ በዚህ መሰረት ክፍያውን ማስገባት እንችላለን ማለት ነው። ይህን ክፍያ ተሳስተን ካስገባ ነው እዚህ ጋር ቪው ሞር የሚለውን በመንካት ፔመንት ሂስትሪ ሴክሽን ላይ መደለት እንችላለን ማለት ነው። ዲሌት ብለን ሌላ ፔመንት የተስተካከለውን ፔመንት ማስገባት እንችላለን። ስለዚህ አሁን ሴልስ ላይ ተመልሰን ብናየው ፔይድ ብሎ ያስቀምጠዋል ማለት ነው። አጠቃላይ ደረሰኙን ደግሞ ብናዩ የዚህን የክሬዲት ሴልስ ቶታል ክሬዲቱን ክሬዲት አማውንቱ 00 ብሎ ያሳየናል ማለት ነው። ስለዚህ በዚህ መሰረት አንድ ከስተመር በክሬዲት ወይም በብድር እቃ ሲወስድ ሲገዛን በዚህ መሰረት አድ ማድረግ እንችላለን። አመሰግናለሁ።